Shalom, may the favor of God be upon you. ዛሬ ልጸልይላችሁ የእግዚአብሔር ሞገስ በኢየሱስ ስም በላያችሁ ላይ ይሁን። አስተር መጽሐፍ ላይ ሃማ መርዶክዮስና አይሁዳውያንን ለማጥፋት በተነሳ ጊዜ አንድ ነገር ነው የሆነው። አይሁዳውያን ኦሬዲ ሊሞቱ ደብዳቤ በመላው አገሪቱ ተበትኗል። ከዛ በኋላ መርዶክዮስ ለአስተር መልእክተኞቹን ይልክ ነበር። እባክሽ ለዚህ ቀን ወደ ቤተ መንግስት ገብተሽ እንደሆነ ማን ያውቃል? ስለኛ ጸልይ፣ ወደ ንጉሱም ግቢ፣ ስለኛ መፍትሄ አምጪ ብለው ለአስተር ይናገራት ነበር። አስተር እንደዛ አለች። በስተመጨረሻ ላይ እናንተ አይሁዳውያን በሙሉ በያላችሁበት በየሀገራችሁ ጾሙና 3 ቀን ጸልዩ፣ እኔም ከደንገጥሮቼ ጋር እጸልያለሁ አለች። 3 ቀን ገባች፣ ጸለየች። በ3ኛው ቀንና የቤተ መንግስቷን ልብስ ለብሳ በንጉሱ ቤተ መንግስት ወለል ፊት ቆመችልና በንጉሱ ፊት ሞገስ አገኘች። ንጉሱም የዘንጉን በትር ዘረጋላት። ምገርማችሁ ነገር አስተር በንጉሱ ፊት ሞገስ ካገኘች በኋላ ንጉሱም የዘንጉን በትር ከዘረጋላት በኋላ የሆነው አንድ ነገር ነው። ይዛ የገባችው ጥያቄ አይሁዳውያን ሊሞቱ ነው፣ ኦሬዲ አዋጅ ወጥቷል፣ ከዚህ መዳን አለባት ለማለት ነበር የገባችው። ነገር ግን ንጉሱ እንደዛ አላት። ጥያቄ ገና ሳታቀርብ በፊቱ ሞገስ ስላገኘች ብቻ አስተር የምትለምኝስ ምንድነው? የምትለምኝ ምንድነው? የምትሽውስ? ስለዚህ እስከ ቤተ መንግስት እኩልታም ቢሆን ይሰጥሻል አላት። እስከ ቤተ መንግስት እኩልታም ቢሆን ይሰጥሻል። አስተር ይዛ የገባችውን ጥያቄ አላቀረበችም፣ ገና ነው። ነገር ግን ንጉሱ ቀድሞ ሞገስ ስላገኘች ብቻ የሌለው ነገር ሁሉ ጨምሮ በኢየሱስ ክርስቶስ ልናገርባችሁ፣ ልጸልይላችሁ ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም ከሚጠይቁት ያለፈ ነገር የሚያስፈቅድ የእግዚአብሔር ሞገስ በላያችሁ ላይ ሆነ። ከጠየቃችሁትና ከጠበቃችሁት በላይ በኢየሱስ ስም የሚያሰጥ የእግዚአብሔር ሞገስ በላያችሁ ላይ ሆነ። ከጥያቄያችሁ ያለፈ በኢየሱስ ስም ነገሮቻችሁን የሚያስለቅቅ የእግዚአብሔር ሞገስ በላያችሁ ላይ ሆነ። በእግዚአብሔር ሞገስ ስትንቀሳቀሱ እናንተ ጥያቄ ማቅረብ አይጠበቅባችሁም፣ ዋጋ መክፈል አይጠበቅባችሁም። ሞገስ በራሱ ጊዜ ነገሮቻችሁን ይሰራል። ከዚህ ሰዓት ጀምሮ የእግዚአብሔር ሞገስ በላያችሁ ላይ ይሁን። በነገር ሁሉ መከናወን ይሁንላችሁ። ጸልዩ። ይህ ሳምንት የእግዚአብሔር ሞገስ የሚታዩበት ሳምንት ይሁን። በኢየሱስ ስም ተፈጸመ። በኢየሱስ ስም ተፈጸመ።